ትንሽነት እጅ መዘርጋት ነው እንጂ የምትሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም። ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበረ። እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ። ይሄን ገንዘብ የሰጠኝ አንዳንዱ ይናገራል። እኔ ሁሉ ገንዘብ እኮ እንዴት እንዳመጣኋት እኔና አላህ ነው የምናቆም ይላል። በቴክኒኬ በብልሃቴ በዘዴ ይላል። አረባክተው ካንተ የበለጡ ይሄን ያሉ ሰዎች ነበሩ። ከነ ገንዘባቸው እስኪው መልቂያማ እንዲሰምጡ አላህ አድርጓቸው። በቴክኒኬ የሚባል የለም። ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም ኃይልም ያለው በአላህ ብቻ ነው። ባንተ ቴክኒክ ቢሊየነር መሆን አትችልም። ባንተ ማስተር ደግሞ ባንተ ትልቅ መሆን ደግሞ ከወፍጭ ቤት ላትወጣ ትችላለህ። ጤፍ ተሸከም ሊልህ ይችላል። ተደርጎ እንደ የተፈረከሰው ማለት ነው። በቃ ይሄ ውስጡ ነው። ይሄ ቦራቦሪ ወዛ ነበር ይዛ ይሄ ቦታ ደግሞ የት ነበር? እዛ ጋር ነበር። እዛሽ ሜዳ ላይ ነበር። መንገዱን ዘግቶት ማለት ነው። እዛ ጋር መንገዱን ዘግቶት ማለት ነው። አሁን ግን ቦታው እየሰፋ እኛም ደግሞ ጥቅሙን እያወቅን ነው እየተጠቀምንበት ደርሰናል ማለት ነው። እንዴ ሰራተኛ ሆነ አድፈስካሽ አረብ ሀገርም ቢኬድ እኮ እኮ በቃ የሰራተኛ ጋራዝ መገኘታችን ተገርዛኝ አይቶበ ነበር። ወርቆ አይታችሁበ ነበር። እዚህ ታይታችሁ በነበር በዛሬ ዕለት እስዌል እስካባተር አለዛ ደሞ ሆነ እኔ እኮ በደንብ ነው የማውቀው። ይሄንን እስከታይ ድረስ ዞሬበታለሁ። ይሄን እና እስከ ታች እስከ ተላላክ መሄጃ ወርታይ ድረስ ታች አለው አዛቸው መገናኛ ወንዙ ታች ድረስ ታዲያስ እኔ ዞረናል እኮ ይሄን ለማጥናት። ባለፈው ሁለተኛ ዙር ላይ መጣች ነው። የመጀመሪያው ዙር የመጀመሪያው የኋለኛው የመጀመሪያውም የሁለተኛውም ሶስትም ሁሉም ምን ይመጣ ምኑን አመር የሚያረግ ይሄንን ሌላ ነው የድንጋይ ወርቅ አንጣላክ ነው አለ ወላሂ አለ። ምሳሌ እዚች ናሙና አለች አይደል? አሁን ይሄ ድንጋይ እንደዚህ እንደ ድንጋይ ሆነና ናሙና አለች። ናሙናውን አሁን ምሳሌ ክሰል አለ አይደል? ለእንትን ለፌርቤል አድርገን